ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁልኝ እናንተ? ሁሉ ሰላም? ያው እንግዲህ ለድምጼ ይቅርታ ጠይቃለሁ። ትንሽ ጉንፋን ይዞኛል፣ ምናልባት ካልተሰማሁ ማለቴ ነው። እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው ክብሩ ይስፋ። ያው በጣም ጠፍቻለሁ፣ ምክንያቱም የረመዳን ወቅት ብዙም ታይም የለኝም። ለዛ ነው የጠፋሁት። እንዴት ናችሁልኝ እናንተ? ደግሞ ስጠፋም አትፈልጉኝም፣ እያየው ነው። እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ጀምሩት ቪዲዮዬን ማለት ነው። ዛሬ አጠር ባለች ቪዲዮ ነው የመጣሁት። እሱም ያው ለሙስሊም እህት ወንድሞቼ እንኳን አደረሳችሁ ልላችሁና ኢድ ሙባረክ ለማለት ነው ማለት ነው። እና እንዴት ናችሁልኝ? ደህና ናችሁ ወይ? በዓል እንዴት እያለፈ ነው እናንተ ጋር? እኛ ጋር እንግዲህ እንደዚህ ፏፈሽ ብለን በዓልን እያሳለፍን ነው። እያገዝናችሁ ነው። ሙስሊም እህቶች ወንድሞቻችንን እያገዝን ነው ማለት ነው። እኛም ያው ኦርቶዶክስ እምነት ተከታዮችም ደግሞ ጾሙም እየተገባደደ ነው፣ እየተዳረሰ ነው። መጣን እያለ ነው እንግዲህ በዓል። ያው እግዚአብሔር በሰላም በፍቅር በጤና ጠብቆን እንግዲህ ደግሞ መልካም በዓል እንደሚሆንልን አልጠራጠርም። ለሁላችንም ማለት ነው። በያለንበት እግዚአብሔር ይጠብቀን። ያው ዋናው ነገር ለሰው ልጅ ጤና ነው። ምንም ነገር ማግኘትም እንችላለን ማጣትም እንችላለን፣ ግን እግዚአብሔር ደግሞ ጤናችንን ከሰጠን የማይገኝ ነገር የለም። ሁሉም ነገር ይገኛል። የታሰበውም የታለመውም ሁሉም ነገር ይገኛልና እግዚአብሔር ይጨመርበት ለሁሉም ነገር ማለት የእግዚአብሔር እርዳታ ሊኖርበት ይገባል በህይወታችን ላይ ማለት ነው። እና ያንን በማሰብ ሁሌም ደግሞ እግዚአብሔር እድሜና ጤና ይስጠን ለሁላችንም። በስደትም ያለነው በሀገራችንም ላይ ያለነው እንግዲህ አሁን ላይ ያለው ሲቹዌሽን በጣም ከባድ ነው በየሀገሩ ማለት ነው። ስደት ላይም ሀገር ውስጥም ያለው ነገር በጣም ይከብዳል። ምክንያቱም ሁሉም ቦታ ላይ ጦርነት ሆኗል፣ ሁሉም ቦታ ላይ ስጋት ሆኗል እና ከሀገር ውጭም ያለነው በስጋት ነው ያለነው፣ ሀገር ውስጥም ያሉት እንደዛው። እና እግዚአብሔር ደግሞ ይችን ቀን በምህረት እንዲያሳልፈን ሁላችንም በየእምነታችን ጸሎት እናድርግ። እግዚአብሔር ሁሉንም ጸሎት ተቀባይ ነው። ያው እያጠፋንም ኃጢአተኞች ብንሆንም ከጥፋታችን ይመልሰናል እግዚአብሔርና ያው ሁላችንም በጸሎታችን ጠንክረን ለሀገራችን፣ ለሕዝባችን፣ ለራሳችን ጸሎት ማድረግ አለብን ብዬ አስባለሁ። ምክንያቱም አሁን ያለንበት ነገር በጣም አስፈሪ ስለሆነ በየቦታው ማለት ነው። እና ሁላችሁም እንዴት ናችሁልኝ? ደህና ናችሁ ወይ ልላችሁ ነው። ዛሬ እንግዲህ ያው ብዙ የምመጣበት ቪዲዮዎች አሉ። ከሰሞኑ እመጣላችኋለሁ በምታወቀው ቪዲዮ ማለት ነው። እናንተ ደግሞ እስኪ ሰፖርት አድርጉኝ። ቪዲዮዬን ላይክ ለምንድን ነው የማታረጉልኝ? ቪዲዮዬን ማየታችሁ ካልቀረ ላይክ ብታረጉልኝ ደስ ይለኛል። ሀሳብ አስተያየት ደግሞ ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ሁሉንም ሰው ማስደሰት አይቻልም በነገራችን ላይ ማለት ነውና ምን የምሰራቸው ቪዲዮዎች ምናምን ያስደስቷችኋል፣ ደስተኛ ናችሁ ማለት አልችልም። ደስተኛ የምትሆኑ ሰዎች ትኖራላችሁ፣ ግን ደግሞ አንድ ሰው ሁሉንም ሰው ማስደሰት አይችልም። በሚችለው አቅም ማድረግ የሚችለውን ነው የሚያደርገውና እኔም ደግሞ እያደረኩ ያለሁት ያንን ነው በአቅሜ። እናንተ ደግሞ ላይክ እና ሼር ሰብስክራይብ እያደረጋችሁ ሀሳብ አስተያየት ደግሞ ካላችሁ ኮሜንት ሴክሽን ላይ ብታስቀምጡልኝ ከእኔም ያለውን ስህተት ወይም ደግሞ ምን መስራት እንዳለብኝ ምናምን ኮሜንት ላይ ብታስቀምጡልኝ እኔም በኮሜንታችሁ መሰረት እናንተን የሚያስደስተውን ነገር ለማድረግ ሞክራለሁ። ኮሜንታችሁን እያንዳንዳችሁን ለመመለስ ሞክራለሁና ላይክ ማድረጋችሁን አትርሱ፣ ሰብስክራይብ ማድረጋችሁን አትርሱ።
ተው እንጂ እንደ ቢያንስ 500 እንኳን አስገቡኝ እስኪ። ዛሬ እኮ ያው እግዚአብሔር አላለውም እንጂ ከ1000 ምናምን በላይ ሰብስክራይብ ገባ ነበረ። የበፊቱ ቻናሌ ባይጠፋብኝ ማለት ነው። የበፊቱ ፋሚሊዎቼ አሁን ላይ ያሉ አይመስለኝም። ለዛ ነው ቻናሌ በጣም እየቀዘቀዘ እየሞተ ነው ያለው። እኔም ብዙም እየሰራሁበት ስላልሆነ ያው እናንተ ሰፖርት ስለማታረጉኝ እኔም እየሰራሁበት አይደለም፣ እየደበረኝ ነው። ያኛው ቻናሌ ከጠፋ በኋላ በቃ የሆነ ሞራል እንኳን የለኝም ቪዲዮ ለመስራት ማለት ነው። በፊት ግን እያንዳንዷ ነገሮች ላይ ቪዲዮ ሰራ ነበረ፣ እውነት ለመናገር ማለት ነው። አልቦዝንም። ግን በቃ ያ ቻናል ከጠፋብኝ በኋላ በጣም ነው የቀዘቀዝኩት ማለት ሞራሌ ሙሉ ነው የሞተውና እስኪ እናንተ ደግሞ ሞራሌን መልሱልኝ። ላይክ አርጉልኝ፣ ሰብስክራይብ አርጉልኝ፣ ሼር አርጉልኝ። ሀሳባችሁን አስተያየታችሁን ደግሞ የሚያስደስታችሁንም የሚያስጠላችሁንም ኮሜንት ሴክሽን ላይ አስቀምጡልኝ። እኔም በሀሳባችሁ መሰረት እንድሰራ ማለት ነው። እና ይሄንን ይመስላል የዛሬው ቪዲዮ። ቤተሰቦቼ በጣም ነው የምወዳችሁ የማከብራችሁ። ሰፖርት የምታደርጉኝ አላችሁ የላችሁም ማለት አይደለም፣ ግን ይበልጥ ደግሞ እንዳድግ እናንተ ናችሁ ያላችሁኝና እንድታሳድጉኝ በማለት ነው። ላይክ እና ሼር ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ሀገራችንን እግዚአብሔር ሰላም ያደርግልን። ሀገር ውስጥም ከሀገር ውጭም ላለ ነው እግዚአብሔር ይጠብቀን፣ በምህረቱ በቸርነቱ ያስበን። ጸሎት በማድረግ ደግሞ እኛም እንትጋ፣ እግዚአብሔር ይጠብቀን እላለሁኝ። በቀጣይ ቪዲዮ እስከምመጣ ድረስ ላይክ ሼር ሰብስክራይብ አድርጉ። እስኪ እንደው ቢያንስ እኔ ብዙ ላይክ እንኳን አልጠይቃችሁም እና እስኪ በዚህ ቪዲዮ 10 ላይክ እንኳን አድርጉልኝ። 10 እንኳን ማለት ነው። ሰው 10,000 1,000 ብሎ ምናምን ይላል አይደለ? እኔ ግን 10 ነው እየጠየኳችሁ ያለሁት እና 10 ላይክ አድርጉልኝ እና በጣም ነው የምወዳችሁ ማከብራችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ሀገራችን ኢትዮጵያ ሰላም ያደርግልን። እወዳችኋለሁ። ባይ